ሀገር መስራት ወንጀል ሆኖ፣ ታሪክ መቅረጽ ወንጀል ሆኖ፣ ብራና መፋቅ ወንጀል ሆኖ፣ አንድነትን መስበክ ወንጀል ሆኖ፣ ሀገር መውደድ ወንጀል ሆኖ፣ ህዝብ አንድ ነው አትበታት ነው ማለት ወንጀል ሆኖ፣ ሰላምን መስበክ ወንጀል ሆኖ በወርቱ የኢትዮጵያ ቤተክርስቲያንና ኢትዮጵያ መከራ መቀበል ከጀመረች ከላይ ስንደርክ 466 ዓመት ነው። ከታች ስንደርክ 131 ዓመት ነው። በዚህ መከራ ውስጥ አልፋለች። እኔ ዛሬ ሌላ ከማውራት ይህን ማውራት ይጠይቀናል። እንዴት አለፍን? የዛሬ 100 ዓመት በፊት ከ115 ዓመት በፊት በዓለም አቀፍ ትልልቅ ጥናት ይጠና ነበረ። ለምን? ጣሊያን በአድዋ ተሸንፎ ከተመለሰ በኋላ የኢትዮጵያ የኃይል ምንጭ ምንድን ነው? እንዲህ ጥቁር ሀገር፣ አፍሪካዊት ሀገር አንድን ፈረንጅ ማሸነፍ እንዴት ቻለች የሚል ጥናት ነው። 3 ጥያቄ ወጡ። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነት፣ አስተምሯ፣ ጀግንነቷ፣ ታሪኳ፣ ሃይማኖቷ አንድ ያደረጋት እሱ ነው። የእሱን አከርካሪ እንዴት መሰበር ይችላል የሚል ጥናት ነው። ሁለተኛ በኢትዮጵያ ላይ ያለ ቤተክርስቲያን እጇን በአምሮት የሾመችው ወይም ሀገር የሚያውቀው ንጉሳዊ ወይም ዘውዳዊ ስርዓት ነው ብለው ጥናት አደረጉ። ሶስተኛ በዚሁ ጥናት ውስጥ አንድ ነገድ ይህ የዛሬ 115 ዓመት የተጠና ታሪክ ነው። ዘውዳዊ ወይም ነው አንድ ነገድ ሃይማኖት ያለው ታሪክ ያለው ወኔ ያለው ሀገር ወዳድ አንድ ህዝብ አለ አማራው የሚባለው ነው የሚል ታሪክ ነው ያጠኑት። ይህንን ታሪክ ምን ማድረግ አለብን የሚል ጥናት ተጠንቶ ይሄ ዛሬ ተቀጥቅጠን በሴራ ትርክት መከራ አይተን ዛሬ ፍሬው ላይ ደረስን። የእነሱ ጥናት ፍሬ የጥናቱ ፍሬ ውጤት ላይ ነው የደረስን። ከዚህ በኋላ መንገዶች ተቀየሩ። ይገርማቸዋል። ከአፄ ምኒልክ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኃይል ምንጭ ናት አሉ። አብነቱን አዳከሙት፣ ሀገር በቀል እውቀቱን አዳከሙት፣ ሕክምናውን አዳከሙት። የእኛው ሕክምና እንዳናክም ጥንቁርና ሆነ። እነሱ ፋርማሲ እያሉ መድኃኒት ሸጡልን። እኛ ብራና እንዳንፍቅ ታውቂያሉን፣ እኛ ስንፍቅ አስጠሉን። እነሱ የቆዳ ውጤት አሉና ሸጡልን። ገበያ ሸማቾች አደረጉ። ወኔያችን ተሰለበ። በተለይ ከተሜነት ጸናብን። ከተሜነት ገልባጭነት፣ አንጠለጥር፣ አንገመግን፣ አንረዳ፣ ሁሌ መገልበጥ፣ ሎሽን እየተቀባባን ጅል ሆነ። ወይ እንዳባት ወኔ የለን፣ ወይ እንዳባት ሃይማኖት የለን፣ ወይ እንዳባት አሻራ የለን። ዘልዛላ አረጉ። በእርግጥ ለዚች ሀገር ገጠሩ መኖሩ በጀን እንጂ ከተሜነትማ ብዙ ነገር ያስላል። ለማንኛውም ልመልሳችሁ እንዲህ እያለ ዓለም አቀፍ ስምምነቶች ከአፄ ምኒልክ እስከ አፄ ኃይለ ሥላሴ ድረስ ይጎርፉ ነበር። ዓለም አቀፍ ስምምነቶች ይኸውም ጣሊያንን እና አውሮፓውያን መሰረት ያደረገ እና ልዩ ታሪክና ትርክቶች ይጎርፉ ነበር። በዚህ መካከል ሁለተኛ አፍሪካን ተቀራንተው ሲይዙ ለመጀመሪያ ደግሞ የተሸነፉባትን አፍሪካን ወይም ኢትዮጵያን ጣሊያን ለመያዝ መጡ። እንዴት እንደመጣ ቃላችሁ? ጣሊያን ኢትዮጵያን 5 ዓመት መከራ አሳይቷል። ለምን እንዴት መጣ ካል የሚገርማችሁ ልብ ብላችሁ አስተውሉ። አማኝ ናት፣ ሃይማኖት አላት፣ አባት ትወዳለች፣ ታሪክ አላት። ስለዚህ ምጽዋ ላይ፣ ሮም፣ ቫቲካን ላይ ልዩ ቦታዎች ማሰልጠኛ አዘጋጅ። የምን ማሰልጠኛ አዘጋጅ? ካቶሊካውያንን ሰበሰቡ። የኢትዮጵያ ውስጥ ባንዳዎችን ሰበሰቡ። እውነት ክቡር አዲስ ዓለማየሁ የፍቅር እስከ መቃብር ደራሲ ሕይወቴ በተባለው መጽሐፋቸው ትዝታ ላይ አስፍረውታል። በጊዜው አርበኛ ስለነበሩ አዘጋጁና ስልጠና ሰጧቸው። ቆዳ ለብሰው እንዴት ባህላዊ መሆን እንደሚችሉ፣ የኢትዮጵያ ሕዝብ እንዴት ማፍሰስ እንዳለባቸው ሰለጠኑ። ከሰለጠኑ በኋላ አንዱ ጎጃም፣ አንዱ ጎንደር፣ አንዱ ሸዋ፣
አንዱ ትግሬ፣ አንዱ ምጽዋ፣ አንዱ ምናምን በተለያየ ቦታ በተመሳሳይ ቀን ትንቢት እንዲናገሩ አደረጓቸው። ኢትዮጵያ ትሸነፋለች፣ እግዚአብሔር ከሰማይ ተናግሯል፣ በቃ ብሏል፣ የሆነው አይቀርም፣ እንግዲህ ጸጥ ብለህ ተገዛ ብለው አወጁ። ህዝቡ ሰማ። ምን አሉ አባቶች? እንዲህ አሉ። በጎንደር ምን አሉ? እንዲህ አሉ። በጎጃም ምን አሉ? እንዲህ አሉ። በሸዋ ምን አሉ? እንዲህ አሉ። እነማን? ከበረሃ የወጡ ቆዳ የለበሱ አባቶች ተባለ። እንዲህ አረጉና አርበኛውን ልቡን ገደሉት። አባቶች ካሉ ማለት ያደርጋሏል። ጸጥ አለ። በዚህ ጊዜ ለ5 ዓመት 5000 ገዳም አቃጥለው የ5000 ገዳም ብራና መጽሐፍ ወሰዱብን። ይህም ሆነ ቀጠለ። ከዚህ በኋላ በእኛ አይነት ምናልባት ይህን ታሪክ ላስታውሳችሁ። አባ ኮስተር በላይ በጊዜው ነበር አይደለም ወይ? ከ45,000 በላይ ጦር እየመራን ነበረ ወይ ልትሉ ትችላላችሁ። አዎ ነበረ። ለምን እሱ ቀረ ካላችሁኝ የበላይ የአርበኞች ማህበር ጸሐፊ ጌታው መልአከ ብርሃን አድማሱ የዲማው ሊቅ ስለነበሩ አላስገባቸውም። እነዚህ አስተዋያል መልአከ ብርሃን አድማሱ ጸሐፊ ስለነበሩ ሳያስገባቸው ቀሩ። የእሱ ብቻ ቀረ። በኢትዮጵያ ደረጃ እንዲህ አረጉት። ከዚህ በኋላ እነ አባ ጋስፋሪ፣ እነ አባ ያስቆስ፣ እነ አባ ማስያስ የሚባሉ ሐሳውያን የመረጃ የስለላ መነኮሳት ውስጥ ለውስጥ ገቡና ንጉሱንም አንገረገሩት፣ ከህዝብ ጋር አጣሉት። እዚህ ላይ ንጉሱ ሀገርን ከርቶ ሂዷል ብለው ማስወራት ጀመሩ። ንጉሱን ደግሞ አይ የአውሮፓ ህብረት እኮ ይወደዎታል፣ እዚያ ሂደው ቢጮህ እኮ ጥሩ ነው ብለው እንዲወጣ አደረጉት። ወዳ ፈቅዳ ምትገዛ ሀገር እንዲፈጠር አደረጉት። ወዳ ፈቅዳ ባህሪያ ምትሆን ልውሰዳችሁ ትንሽ። ንጉሱ አውሮፓ ህብረት ሂደው ጮሁ። ምን አላቸው? አውሮፓ ህብረት በኢትዮጵያና በጣሊያን መካከል መሳሪያ እንዳይሸጥ ማዕቀብ ጥለናል አሉ። አስቡ፣ ኢትዮጵያ የምትዋጋ ገዝታ ነው፣ ጣሊያን የምትዋጋ አምርታ ነው። በደንብ ለቁ ለማለት በደንብ ለቁ። ንጉሱን ሶደሬ ቤት፣ ሲኒማ ቤት፣ የተለያየ ቦታ ሳይሏቸው እንደናንተ ማደግ እንዴት ይችላሉ አሏቸው። እንደኛ ማደግ የሚችሉ ዓላማቸውን አገኙት። እንደኛ ሲማሩ ነው አላቸው። እንደናንተ ምንድን ነው ትምህርቱ? እንደኛ ሳይንስ ይባላለን። ያንን ትምህርት ቢማሩ እንደኛ ይሆናሉ አላቸው። ወዲያው ንጉሱ ምን አሉ? ማን ያስተምረኛሉ? ለጦርነት የመጡት ወታደሮች ይዘዋሉ፣ የተማሩ ስለሆኑ ያስተምሩ ተባቸውና ለጣሊያን ጦርነት የመጡት ኢትዮጵያ ውስጥ መምህር ሆነው ቀሩ። ለጦርነት የመጡት መምህር ሆኑ። አስቡ ምን እንደሚያስተምሩ። ሲያስተምሩ ምን አሉ? አይ እናንተ እኮ ሀገራችሁ ታድግ ነበር ትለማ ነበር፣ ግን ንጉሱ ሳለ ምን ይሆናል? ነገር ግን ኦርቶዶክስ ሳለች ምን ይሆናል? እሷ አንዴ በዓል በየቀኑ አንዴ ሚካኤል፣ አንዴ ገብርኤል፣ አንዴ ምናምን እያለች ፈጅ ናት። እሷንና ንጉሱን ካስወገዳችሁ ኢትዮጵያ ትበለጽጋለች አሏቸው። ከዚህ የተነሳ ያስተማሩት ያ ንጉሱን አንቆ ገደላቸው። ለማደግ ብሎ ነው። ያው ቀጠለና ፓትርያርኩ አቡነ ቴዎፍሎስን ረሽኖ ገደላቸው። ቀጠለ። እንዲህ የመጣ ነው የባዕድ ትምህርት፣ የባዕድ ፍልስፍና፣ የባዕድ ርዕዮት ሀገር በቀል እውነትን አሳጣል። በተለይ በዘመናችን ያላችሁ መሪዎች ህዝብ አደራ የጣላባችሁ እባካችሁ ሀገራችን ላይ የተውነውን እውነት እንፈልገው። እኛ ምን ነበር ያጣነው? ያልነበረን ምንድን ነው? የመሪነት ትምህርት ነው። አረ ነበረን። ሙሴ የተማረው ኢትዮጵያ ነው ነበረ። ዓለም የተማረችው ኢትዮጵያ ነው። ግን ሌላ ሰነድ ብናጣ ዘጸአት 18 ተመልከቱ። አእላፈ እስራኤል የተማሩት በኢትዮጵያ ህብር ሰንሰለት ፍልስፍና ነው። እናም ወደዚህ ልብ ወደዚህ ሀሳብ ክትትሎ መጠየቅ ይጠይቀናል። እና ትናንት የመጣንበት መንገድ በዚያ ቀጠለ። እንደምታስታውሱት የደርግ አብዮት መጣ። 60 ኦርቶዶክሳውያን ሀገር በቀል እውቀት ያላቸው የምዕራቡንም ፍልስፍና የሚያውቁ አዋህደው ኢትዮጵያን ለማሳደግ ደፋ ቀና የሚሉትን ደርግ ረሽኖ ገደላቸው። 60 ሚኒስትሮችን ታስታውሳላችሁ።
አሁንም እያደቀቁት መጣ። የምዕራባውያን ትምህርት፣ የምዕራባውያን ርዕዮት፣ የባዕድ ፍልስፍና ኑ የጠቀመው ወይ አርሰናል በላ የኬሚካል መካን ያደረጉት መሬታችን አመከኑት፣ ወይ አኖል መካን ያደረጉት። ከሁሉ እኮ ነው የመከነው። የእውቀት መካን፣ የአይኖ መካን፣ መሬቱ መካን ሆነ። መካን አደረጉ። በየቦታው ተቋም እንገነባለን። ተቋም ባዶ ዕቃ ያመርትልናል ማለት እውቀት፣ እውነት፣ ሕዝብ፣ ታሪክ፣ ሀገር፣ ጀግንነት